ሴትዮ መጣሽ ደግሞ። ቆይ ምን አድርጊ ነው የምትይኝ? እኔ ለራሴ ስንት ጭንቀት ያለብኝ ሰው ነኝ። ታዲያ እኔ ምን ላድርግሽ? ራስሽ አይደለሽ እንደ ጮፍ ሆንብኝና ዛሬ አመጣጤ ያንተን ፍቃድ ጠይቄ ወይዘሮ ዛህራን ለጋብቻ እንድትፈቅድልኝ ነበር አመጣጤ። ምን? እና አቶ አምነን ፍቃድህ ሆኖ ወይዘሮ ዛህራን ብትሰጠኝና እዚህ ቤት አብረን እየሰራን ብንኖር በጣም ደስ ይለኛል። እሺ፣ ግን መጀመሪያ እና ዛህራን መጠየቅ ይኖርብኛል። ፍላጎቷ ከሆነ አታስብ፣ የምድር ይሆናል። በጣም አመሰግናለሁ አቶ አምነን። ምን የምርህን ነው አምነን? በጣም ደስ የሚል ዜና ነው። አዎ ደስ ይላል። ታዲያ ማን ነው ሙሽራው? አደብቀን እንጂ እኔ ልጅ ንገረን፣ አጓጓህን። ወይዘሮ ዛህራ በቅርብ ታገባለች። ዛህራ ማለቴ እቻ አንድ ፍሬ እንስት እያው ህይወት ይከብዳታል ብዬ ነው። ኧረ አክስቴ የእውነቴን ነው። ቆይ ከመጀመሮ ነው ትልቅ የሴትዮ የሚያገባው? ተመረ ቆይ ሞት ማለት የሞት ትርጉም እኮ አንድ ነው። መቼ አቶ አምነን ያዘው ቀን ያንን ያደረገው መቼም አምነን ነው አትይኝም? ነው ውዱ ዘመድሽ ነው የሰው ነፍስ ያጠፋ። የወንድሜ ልጅ የሰው ነፍስ ሊያጠፋ አይችልም። እባክሽ አረጋግጠሽ አውሪ። ቆይ ምን አይነት ፍጡር ነሽ? ነገርኩሽ እኮ ፋይሉን እንደሰረቀው ሲያውቅ ገደሉ። ወይኔ ሜርሲ ተረኛለሽ። በቃ ያው ጥሪ ስላልደረሰ ነው እንጂ የምትቆይ ሰው አይደለሽ። ያኔ አሁን አይንህን ጨፍን። የሆነ የምነግርህ ነገር አለ። ቆይ አይን የሚያስጨፍን ነገር ምንድን ነው? እኔ እንዲከፋኝ ነው ማለት ነው ፍላጎትህ? አረ በጭራሽ። እሺ በቃ መቼም የማትተውህ ያንተ ብቻ የሆነችው ማርያ ሁሌም ትወዳለች። ውድና የተከበራችሁ የድር ድራማ ቤተሰብ ተከታታዮች እንዲሁም የመሲ ቻናል ተከታታዮች ማርያና አባቷ ጋር ደውላ አባቴ እንዴት ነህ? አምነን እየተንከባከበሽ ነው ልጄ ሲላት፣ አዎ አባቴ በደንብ እየተንከባከበኝ ነው፣ አንተ አታስብ ትለዋለች። መቼ ነው የምትመጣው ስትለው፣ የአንቺን ጉዳይ መጨራረስ ብቻ ነው የቀረኝ እመጣለሁ ይላታል። አባትየው ሸር ጉድ እያለ ነው ማርያናንና አምነን ለማጋባት። በነገራችን ላይ አምነንም ወደ ማርያና ፍቅር እየተሳበ ይመስለኛል። እና ወይዘሮ ሞርዚናም ወደ ቤት ስለተመለሰች አሁን ከአያቴ ሴማ ጋር አያቴ ሴማ እንዴት ነሽ ታዲያ ሲባባሉ ሰላምታ እየተለዋወጡ፣ እኔ ምልሽ እንዴት ነው ግን እህትሽ የሞተችው? የአምነን እናት እንዴት ነው የሞተችው? እንዴት ታማ ነበር ስትል፣ መጀመሪያ ላይ ትንሽ አሟት ነበረ፣ ከዛ በኋላ ግን ድንገት ነው እንደዚህ የሞተችው እና እኔ ካጠገቧ አልነበርኩኝም፣ እህቴን ስላስታመማት ነው ያረፈችብኝ እያለች በጣም ታለቅሳለች። ወይዘሮ ሀያቴ ሴማ በጣም ነው የደነገጠችው። እንዴት ዝም ብላ ትሞታለች ብላ መጠርጠር ጀምራለች። ከዚህ ጀርባማ የሆነ ሴራ አለ ብላ መጠራጠር ጀምራለች።
ሜርሲ አለቀልሽ፣ ወይዘሮ ሜርሲ አለቀልሽ። ሜርሲ እጇ በቆሻሻ ተጨመላልቋል። አምነን ከሰማ አለቀላት። እሷን ፈርታለች፣ እጅግ በጣም ፈርታለች። ወይዘሮ ዛህራ እንግዲህ ከጓደኛዋ ጋር እያወራች ነበረ። ምን አስጨነቀሽ አንቺ? እኔን ነው የመረጠው፣ ምን አገባሽ? ጎሽሚ እኔን ነው የመረጠው፣ አንቺ አያገባሽም፣ አይመለከትሽም ትላለች። ጎሽሚም አምነንን በር አንኳኩቶ አምነን ልጄ እንዴት ነህ? ያው እኔና ወይዘሮ ዛህራ እንግዲህ ከረጅም ጊዜ ተውቀው ነው የምንተዋወቀው፣ ረጅም ጊዜ ሆኖናል። ስለዚህ ወይዘሮ ዛህራን እወዳታለሁ፣ እናም ለጋብቻ ፍቃድህን ጠይቃለሁ፣ እዚሁ አብረን እየሰራን እንኖራለን ሲለው ምን ብሎ ይደነግጣል። ከዛም ፍቃዱን ይሰጠዋል። እሺ እሷ ከፈቀደች አናግሪያት፣ ምንም ችግር የለውም ይለዋል። ወይዘሮ ሞርዚናና ወይዘሪት ሜርሲ ደግሞ ወደዛ ወደዚህ እየተፈረጋገጠች ያው በጣም ደንግጣለች። ወይዘሮ ሞርዚና አስደንግጣታለች። ሜርሲ የሰራችው ስራ እያስደነገጣት ነው። ይቺ ሴትዮ ደግሞ መጣችብኝ ደግሞ እፍ እያለች እየተበሰጫጨች ነበረ። ከዛ ምን ሆነሻል? ቀስ አትይም እንዴ? አንቺ ነሽ እንጂ አስደነገጥሽኝ እኮ እያለች ትጮህባታለች። እና የአቶ ዛህራ የወይዘሮ ዛህራ ባለቤት አቶ ጎሽሜም እሽታውን አግኝቶ በስከ መጨረሻ ድል አድርጌ ነው አስርጌ የምድራችሁ እያለ አምነን በደስታ ይነግረዋል። መጀመሪያ ግን እሷን ላናግራት ከመጣ አይቀር ግን ለምን ሰላም ብለሃት አትሄድም ሲለው አይ ችግር የለውም በጣም በጣም አመሰግናለሁ አምነን እግዚአብሔር ያክብረህ ብሎ ወደ ቦታው ወደ ቤቱ ይመለሳል። የወይዘሮ ሜርሲ ጉዳይ እንግዲህ የአቶ ሜሊክን ቀኝ እጅ አግኝታታለች። ትሰሚኛለሽ? ሜሊክን የገደለው የወንድምሽ ልጅ አምነን ነው፣ ዘመድሽ ነው። በፍጹም እሱ ሊያደርግ አይችልም፣ እንዴት እያለች ተርበተበታለች። ያንቺም ቀን በቅርብ ነው፣ እመኝኝ፣ የስራሽን ታገኛለሽ። አምነን አይምርሽም ትላል። እንዴ አምነን የሌሊ ጨክን አይችልም፣ ኖ አንቺም ጨክነሽበታል እኮ ብላ ታስፈራራታለች። በጣም ፈርታለች፣ ደንግጣለችም። ወይዘሮ ዛህራ እንግዲህ አምነን እናት ዛህራ ምንድን ነው የምሰሙ ከጎሽሜ ጋር ይላታል። ምን አለህ? አይ ለጋብቻ ጠይቆኛል። አይ ፍላጎቱ አለሽ ሲላት፣ አይ በፍጹም አልፈልገውም፣ እሱ ጓደኛዬን ይወዳታል እና እሷ ተወደዋለች እና እሱ ይወዳታል፣ እሷ አይወዳትም። ታዲያ ዋናው እኮ የእሱ መውደር ነው፣ የእሷ ፍላጎት ብቻ አይደለም። እሱ ደግሞ አንቺን መርጧል፣ ምን ትያለሽ ሲላት፣ አይሆንም ብላ ትመልሰዋለች። ያው በስከ መጨረሻ ግን ተግደርድራ እሺ ብለዋለች። እሱም ድል ባለ ሰርግ ነው እምድርሽ እያለ በደስታ ነግሯታል። ወይዘሮ ሜርሲና አያቴ ሴማ እንዴት ዝም ብላ ልትሞት ቻለች? የአምነን እናት የሆነ ነገርማ አለ፣ እደርስበታለሁ፣ እኔ ሴማ የሚያመልጠኝ የለም ብላ ትነግራታለች። ያው እንግዲህ ታማ ነዋ ምናምን ታሳዝናለች። ያው የእሷ እጅ እንደሌለበት አስመስላ ነው እንግዲህ የምታወራው። ሜርሲ ግን ሁሉምንም ይደረስበታል። የአቶ አምነን ጓደኛ እንኳን ደህና መጣህ ሰለሞን ብላ አያቴ ሴማ ያው ለመጀመሪያ ጊዜ ነው ያየችው። የማና ስትለው የአቶ አምነን ጓደኛ እና የወይዘሮ ሞርዚና ጓደኛ ነኝ ይላታል። እሺ እንኳን ደህና መጣ። ታዲያ ምን ያገኘኸው ስትለው አላገኘሁትም። የት ነው ያለው? ሂድ ክፍሉ ውስጥ ይኖራል፣ ሂድና አገኘው ብለው እሱን ለማግኘት ይሄዳል። ያው እሱ ሚስጥረኛው ነው። ሜሊክንም ሲሞት እሱ አብሮ ነበረ ያገዘው ማለት ነው። እንግዲህ ሜርሲ አሁንም አርፋ አትቀመጥም። ቤሊንን እንግዲህ ጎበዙኝ ደግሞ ይችኛዋን መጣችብሽ ማናት ስትል ቤሊንን
ቤሊን ይቺ ማሪያና እና ታዲያ እኔ እኮ በእነሱ አይመለከተኝም። ተይ ከአንገትሽ በላይ እንደዚህ አትበይ። አምነንን እንደምትወጁ አውቃለሁ፣ እንደምትፈልጊው አውቃለሁ። ያ ስህተት የተፈጠረ ነገር ነው፣ በስተት የተፈጠረ ነገር ነው። እኔና አምነን ምንም የለንም እያለች ለመደበቅ ትሞክራለች። እንግዲህ አያገባሽምም አይነት ነገር ብላታለች። ወይዘሮ ሞርዚና ኩሽና ገብታ እናት ዛህራን ወንድሜ ልጅ ስለተንከባከብሽው አመሰግናለሁ። እንኳን ደህና መጣሽ። አንቺም ስለመጣሽ በጣም ደስ ብሎኛል። አሁን ለወንድምሽ ልጅ ታስፈልጊዋለሽ፣ ለእህትሽ ልጅ ታስፈልጊዋለሽ። አምነን ሰው ያስፈልገዋል፣ በጣም ተጎድቷል ስትል ዛህራ ትነግራታለች። አውቃለሁ፣ አሁን እኔ መጥቼለታለሁ፣ ምንም ችግር የለውም ብላ ስትነግራት እሺ ትላታለች። ወይዘሮ ዛህራ በጣም ደስ የምትል እናት ናት። እናም ልታገባም እንደሆነ አምነን በቅርቡ እዚህ ቤት ውስጥ ድል ያለ ሰርግ ይኖረናል ብሎ ለቤተሰቡ በደስታ ያበስራቸዋል። ከዛም ማን ነው የሚያገባው? እንዴት ደስ ይላል ብሎ ሁሉም ተደሰቱ። ማሪያ በተለይ በጣም ተደሰተች። እሷን ሊያገባት መስሏት፣ ያው ቤሊን በጣም ተናዳለች። ማሪያንን ሊያገባ መስሏት በጣም ደንግጣ ነበረ። እሺ ታዲያ ማን ነው ሙሽራው ሲባል ወይዘሮ ዛህራ ይላሉ። ከዛም በጣም ነው የደነገጡት ሁሉም። ምክንያቱም እሷ ማሪያንን ሊያገባ መስሏቸው ደስ ብሏቸው ነበረ። መጨረሻ ላይም እንደዚህ እያወሩ እሷ ስትስመው ቤሊን ሁሉንም ስታይ በጣም ተናዳ እያለቀሰች ወደ ክፍሏ ትገባለች። አይንህን ጨፍ ብላ ምንድን ነው አላት። ያንተ ማሪያና ሁልጊዜም ትወድሃለች ብላ ሳም አደረገችው። እናም በጣም ነው የደነገጠው፣ ግን ደግሞ ደስተኛም ነው። አምነን ግን ተጠንቀቅ፣ ቤሊንን አታስከፋብን። ውድና የተከበራችሁ የዚህ ቻናል ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ የምናየው ይሆናል። መልካም ጊዜ